እሺ ሰላም ነው እንዴት ነህ? እንኳን ደህና መጣችሁ። እዮብ እባላለሁ። አለን እግዚአብሔር ይመስገን። ቤት ነው የምንገኘው። እስኪ የአፄ ዮሐንስ ቤተ መንግስት ላይ ነው የምንገኘው። ስለዚህ የአፄ ዮሐንስ ቤተ መንግስት የተሰራበት ጊዜ ከ1864 ልክ እንደነገሱ መገንባት የጀመረ ይሆናል። እንደምታየው ግንባታው ሁለት ጣሊያናውያን የነበሩበት ይሆናል። ጊያካሞ ናሪቲና ሙሴ ናሪቲ ተብለው ይጠራሉ። በተለይ ጊያካሞ ናሪቲ በህንጻው ዲዛይን ላይ ትልቅ ተጽዕኖ የነበረው ሰው ነው። ስዊዝ ካናል ስራ ላይም ሰርተዋል። ካርፔንተር ነው፣ የህንጻ ባለሙያም ጭምር ይሆናል። በተለይ ፕሮፌሽን ግን በካርፔንተርነት ነው የሚታወቀው፣ የእንጨት ባለሙያ ነው። ስለዚህ ስዊዝ ካናል ላይ ተሳትፏል። ተሳትፏል። ስዊዝ ካናል ኢጂፕት ሜዲትራኒያን ባህርና ቀይ ባህርን የሚያገናኝ እሱ የገነባው ይሆናል ማለት ነው። በተለይ የእንጨት ክፍሉ ነው ማለት ነው። የእንጨት ክፍሉ ነው ኖርማሊ እሱ የሰራው። ስለዚህ እዚህ ጠርተው ቤተ መንግስታቸውን እንዲሰሩ አድርገዋል ማለት ነው። አስደናቂው የአፄ ዮሐንስ አራተኛ ቤተ መንግስት ፊት እንገኛለን። የኪነ ህንጻ ጥበቡ ያለፈውን ታሪክ ሹክ ብሎ በስፍራው ያለውን እያንዳንዱን ታሪክ እንድንመረምር ይጋብዘናል። እዮብ እባላለሁ። የቤተ መንግስቱ ወይም የአፄ ዮሐንስ ቤተ መንግስት የጉብኝት ባለሙያ ፕላስ ደግሞ የዶክመንቴሽን ባለሙያም ጭምር ነኝ። የታሪክ ምሁርም ነኝ ማለት ነው። ቤተ መንግስቱ የውጭ ሀገር ዜጎችና የኛ የራሳችን ሰዎች የገነቡት ይሆናል። ቤተ መንግስቱ ከተሰራ በኋላ ሁለት ጊዜ እድሳት ተደርጎለታል። የመጀመሪያ እድሳት ከ80 ከተሰራ ከ80 ዓመት በኋላ ነው እድሳት የተደረገለት። በ1958 በራስ ሉል መንገሻ ስዩም የተደረገ እድሳት ይሆናል። ልስኑ ላይ ነው። ልስኑን ፍቀው በድንጋይ መልኩ እንዲታይ አድርገውት ነበር መጀመሪያ ሲታደስ። በአፄ ዮሐንስ ጊዜ ግን አሁን ባለበት መልኩ የነበረ ይሆናል። በትግርኛ ፀሐይ ብራቅ የሚባል ወይ ፀሐይ በረቅ የሚባል በረቅ ፀሐይ የሚባል የልስን አለሳሰን አለ፣ እንደ ጅብሰም ነገር ማለት ነው ኖራ። ስለዚህ እንደዛ የነበረ ይሆናል። ልስኑን አንስተው በድንጋይ መልኩ እንዲታይ ያደረጉት መጀመሪያ እድሳት ላይ። በሁለተኛው እድሳት ላይ ደግሞ ትንሽ ኤክስፖዝድ ሆኖ ነበር፣ የመፍረስ አደጋ ላይ የነበረ ይሆናል። የታደገው ይሆናል ከመፍረስ ማለት ነው። ሁለተኛው እድሳት ከ2004 እስከ 2007 በርከት ባለ ገንዘብ ተበጅቶ ኦልሞስት ከ80 ሚሊዮን በላይ ወጥቶበት ነው እድሳቱ የተደረገለት ከ2004 እስከ 2007 ባለው ጊዜ ማለት ነው። ስለዚህ እድሳቱ ታሪካዊ ይዞታውን በጠበቀ መልኩ የዩኔስኮ የቅርስ ጥገና ሕግን መሰረት ያደረገ ጥገና ነው የተደረገለት። ስለዚህ ኦሪጂናሊቲውን በጠበቀ ነው እድሳት የተደረገለት ማለት ይቻላል። አልተመዘገበም ግን የግድ ቅርስ ሲጠገን የዩኔስኮ ሕግን ተከትሎ መሆን ስላለበት በዛ መልኩ ነው የታደሰው። ልክ እንደነገሱ ነው መሰራት የጀመረው 1864 ላይ እንደነገርኳችሁ ከ1864 እስከ 67 ባለው ጊዜ ገንብቶ ያለቀ ይሆናል። ስለዚህ ስለ ቤተ መንግስቱ ይሄንን ካል ስለ አፄ ዮሐንስ ደግሞ ትንሽ እናውራ። አፄ ዮሐንስ አስቀድመው የሚጠሩበት ስም ካሳ ምርጫ፣ እንደ ቅጥያ ወይም ደግሞ ስያሜ ደግሞ በዝብዝ ካሳ ተብለው ይጠራሉ። ያው በተለያየ ጊዜ ነው የተጠሩበት ስሙን። ልክ አፄ ዮሐንስ የተወለዱበት ጊዜ አሁን በ1829 ዓመተ ምህረት ከአባታቸው ሹም ተንቤን ምርጫ ወልደ ኪዳን ከእናታቸው የዞሮ ስላስ ድምጹ የተወለዱ ይሆናሉ። እድገታቸው ወደ ተንቤን አካባቢ ተንቤን አውያ አዲ ማይባህ በምትባል ቦታ ላይ ነው ተወልደው ያደጉት። እስከ ድቁና ትምህርትም ተምረዋል። ዲያቆን ነበሩ። ያው ጊዜ በኋላ የወጣትነት ጊዜያቸው ሲመጣ ትንሽ ኃይለኛነት ስሜትም ስለነበራቸው በአፄ ቴዎድሮስ ግዞት ላይ የነበሩበት ሁኔታ ነበረ። ለተወሰነ ጊዜ ከግዞቱ በዋስ ወደዚህ ይመጣሉ። ከዋሱ ደግሞ ወደ አፋር አካባቢ ትንሽ እዚህ ጋር የነበሩ ሽማምንቶች የማሳደድ ሁኔታ ስለነበረ ወደ አፋር ከለላ ይጠይቃሉ። ከአፋሮቹ ጋር ጥሩ ጉርብትና የተጀመረው ያኔ ይሆናል። እንዲያውም ከጊዜ በኋላ እየጠነከሩ በመጡበት ጊዜ
ያኩሚ ሰራሊ ተብሎ የሚጠራው የጎሳ መሪ የነበረው አላ አካባቢ ታናሽ እህትን ያገባሉ ማለት ነው። ክርስትና እምነት ተቀብላ አፄ ዮሐንስን ስታገባ ጥበበ ስላሴ ተብላ ትጠራለች። ስለዚህ ከአፋሮቹ ጋር ጥሩ ግንኙነት እንደነበራቸው ማየት እንችላለን። በነገራችን ላይ ትንሽ የአፄ ዮሐንስ ስም የተበላሸበት ሁኔታም አለ። ጸረ እስልምና ሃይማኖት እንደሆኑ ነው ታሪክ ላይ የሰፈረው። ሆኖም ግን አንዳንድ ከሙስሊም ጋር የተያያዙ ነገሮች ጥሩ ነገሮችን የሰሩበት ሁኔታ እናያለን። አሁን ለምሳሌ መቀለ ከተማ ላይ ልክ ስትመሰረት አብሮ የተመሰረተ መስጊድ አለ። አንዋር መስጊድ ይባላል። ከቤተ መንግስቱ ጋር ትይዩ ነው። በጣም ቅርብ ቦታ ላይ ነው ያለው። እዚህ 04 የሚባል አዲስ ላም ተብሎ ይጠራል ቦታው። የሙስሊም ሰፈር ለማለት ያክል ነው። ስለዚህ ጥሩ ግንኙነት እንደነበራቸው ማየት እንችላለን። 4 ሞሮኮያን ደግሞ በር ስራ ላይ እና መስኮት ስራ ላይ እንደሰሩ ሰዓቱ 1864 ላይ ነው የተሰራው ቤተ መንግስቱ ሲመሰረት መስጊዱም አብሮ ነው የተሰራው ማለት ነው። ስለዚህ ጸረ እስልምና ሃይማኖት እንደሆኑ ትንሽ የሚያወዛግብ ነገር ነው የምናየው ማለት ነው። ስለዚህ አፄ ዮሐንስ ከጊዜ በኋላ አፄ ተክለ ጊዮርጊስን ድል ነስተው 1863 ላይ ከ6 ወር ቆይታ በኋላ ደብረ ታቦር ላይ ሄደው አረጋግተው ሁሉንም ነገር 1864 ጥር 13 ላይ የኢትዮጵያ ንጉሠ ነገሥት የሆኑበት ወቅት ይሆናል። በአቡነ አትናቴዎስ ቅባ ንጉሥ ተቀብተው አክሱም ጽዮን ላይ የነገሱት ከ1864 እስከ 1881 ባለው ጊዜ የአፄ ዮሐንስ የንግስና ዘመን ይሆናል። ልክ 17 ዓመታትን ነበር ያስተዳደሩት። በጣም አስቸጋሪ ፈታኝ ጊዜ ነበር የአፄ ዮሐንስ ጊዜ። ግብፃውያኑ ከ17 ጊዜ በላይ ነበር ኢትዮጵያን ለመውረር የተንቀሳቀሱት። ለመጨረሻ አካባቢ ደግሞ ወደ ጉንደትና ጉራ አካባቢ የነበረው 1868 ላይ በእኛ አቆጣጠር በፈረንጆቹ 1875 76ም ጭምር ይሆናሉ ጦርነቶቹ የተካሄዱት። እዛ ጋር የተካሄዱበት ሁኔታ በጣም ብዙ የጦር መሳሪያዎች ማርከዋል። አፄ ዮሐንስ አሸንፎ ጉንደት ላይ እና ጉራ በተለይ ጉራ ላይ እስከ ፓሻውን የማረኩበት ሁኔታ አለ። ይሄ ስንል ግን ራስ አሉላ አባ ነጋ ሚና ምን ነበር ብለን ስናይ ደግሞ በጣም ትልቅ ሚና ነበራቸው። የማረኩት ለፓሻውኑ ራስ አሉላ አባ ነጋ ይሆናሉ ማለት ነው። ስለዚህ የጦር አበጋዝ ስለነበሩ በእያንዳንዱ የአፄ ዮሐንስ ድል የራስ አሉላ አባ ነጋ እጅ እንዳለበት ማየት እንችላለን። በተጨማሪ ደግሞ ለመጀመሪያ ጊዜ ጣሊያናውያኑ ኢትዮጵያን የመውረር እንቅስቃሴ ያካሄዱበት ጊዜ የአፄ ዮሐንስ ጊዜ ነው። ምንም እንኳን የአድዋ ጦርነትን የሚያክል ሰፊ ጦርነት ባይሆንም ግን ጣሊያናውያኑ ዶጋሊ እና ሰዓቲ የሚባል ጦርነት ላይ ተሸንፈዋል። በራስ አሉላ አባ ነጋ አማካኝነት ነበር ጦርነቶቹ የተካሄዱት። ሆኖም ግን በዶጋሊ ላይ ሁለተኛው ጋር ያው አፄ ዮሐንስም ነበሩበት ማለት ነው። ስለዚህ ይሄ የሆነው 1880 ዓመተ ምህረት ይሆናል። አፄ ዮሐንስ ከሞታቸው አስቀድሞ ያለው ጊዜ ይሆናል ማለት ነው። የአንድ ዓመት ልዩነት ነው እና ትንሽ የአፄ ዮሐንስ ሞት ያስከተለበት ሁኔታ ነበር። ምንድነው? ኩፊት የሚባል ስምምነት ነበረ ከግብፃውያኑ ጋር በአድሚራል ህይወት ተፈጠረ ማለት ነው። ኩፊት ጦርነት ማለት ነው። አድሚራል ህይወት ትሪቲ የሚባለው ወይም የህይወት ስምምነት ተብሎ የሚጠራው በግብፃውያኑ መሀልና በኢትዮጵያ ንጉሠ ነገሥት ዮሐንስ የተደረገ ድርድር ነው። በአድሚራል ህይወት ያደራደራቸው ይሆናል ከግብፃውያኑ ጋር እና ምንድነው ግብፃውያኑ ሱዳናውያኑ በግብፅ ሲገዙ ነበር በኦቶማን ተርክስ ማለት ነው እና የነጻነት ጉዞ ነበር፣ ንቅናቄ ነበር፣ አልማህዲ የሚባል ንቅናቄ ማለት ነው እና ንቅናቄው የሰፋ ሲሄድ ግብፃውያኑ የመሸነፍ ሁኔታ ይፈጠራል። ይከበባሉ። ሲከበቡ ይማጸናሉ። በዛ የነገርኳችሁ ትሪቲ ላይ ወይም ስምምነት ላይ የሚግባቡበት መንገድ ይፈጠራል። ያ የተግባቡበት ምንድነው? ምጽዋ ወደቡ ለብዙ ጊዜ በግብፃውያን እጅ ላይ የነበረበት ሁኔታ ነበር።
ስለዚህ ግብፃውያኑ ምጽዋን ለማስረከብ ለኢትዮጵያ ወደቡ አፄ ዮሐንስ ደግሞ ጦራቸውን ልከው ግብፃውያኑን ነፃ እንዲያወጡ ስለዚህ ራስ አሉላ አባ ነጋ የጦር አበጋዛቸውን ልከው በኩፊት ጦርነት ላይ ሱዳናውያኑ አሸንፈው ግብፃውያኑን ነፃ ያወጣሉ። ችግሩ ምንድነው? ኩፊት ላይ የተፈጠረው ነገር አንደኛ ቂም ግብፃውያኑ ይቋጥራሉ። ሁለተኛ ነገር ደግሞ ግብፃውያኑ ደግሞ ምጽዋን አላስረከቡም። ለጣሊያን መንግስት ወይም ለጣሊያን ሺፒንግ ካምፓኒ ነበር የሸጡት። ከዛ ኪሳራ ነበረ ማለት ነው እና ከጊዜ በኋላ 1881 ላይ መጋቢት አካባቢ ከየካቲት እስከ መጋቢት ባለው ጊዜ ጎንደር የተወረረችበት ሁኔታ ይፈጠራል በደርቡሾቹ ወይም ደግሞ አልማዲ ወይም ሱዳናውያን። ስለዚህ ብዙ አብያተ ክርስቲያናትንም ሲያቃጥሉ ነበር፣ ብዙ ነገሮችን አውድመዋል፣ እንዲሁም ሰዎችንም ሲገድሉ ነበር። ስለዚህ ህዝቡንም ሲጨፈጭፉ ስለነበር አፄ ዮሐንስ ይህን ሲሰሙ ወደ ምጽዋ አካባቢ ነበር ጣሊያናውያን ለመውጋት። ሆኖም ግን የተፈጠረው ነገር ጎንደር ስለተወረረ አፄ ዮሐንስ ምን ይወስናሉ? ወደ ጎንደር እንዲዘምቱ የተወሰነ ጦር ትተው እዛ ጋር ያው ሰራዊታቸውን ጠቅልለው ይዘው ወደዛ ይሄዳሉ፣ ዘምታሉ። ጦርነቱ ላይ ኖርማሊ አሸንፈዋል። ግን አፄ ዮሐንስ በድንገት የቆሰሉበት መንገድ ይፈጠራል ማለት ነው። በባህሪ ደረጃ የአፄ ዮሐንስ ጦርነት ሲመሩ ፊት ላይ ሆነው ነበር የሚመሩት። ስለዚህ በሁለት መንገድ አሟሟታቸው ይገለጻል ወይም የቆሰሉበት መንገድ ይገለጻል። አንደኛው ከፊት ለፊት ደረታቸው ላይ ተመተው ቆስለው እንደሞቱ የሚናገር ታሪክ አለ። ሁለተኛው ደግሞ ከኋላ በተተኮሰ ጥይት ከወገን ማለት ነው በተተኮሰ ጥይት ቆስለው እንደሞቱ የሚናገር ታሪክ አለ ማለት ነው። ስለዚህ አፄ ዮሐንስ ከ1864 እስከ 1881 ባለው ጊዜ አፄ ዮሐንስ የንግስና ዘመን ይሆናል። መጋቢት አንድ ላይ ቆስለው መጋቢት 2 ላይ የሞቱበት ሁኔታ ይፈጠራል ማለት ነው። እንግዲህ ይሄ ትልቁ አዳራሽ የግብር አዳራሽ ይባላል። አሁን በጣም ብዙ ቅርሶች እናያለን እዚህ ውስጥ ላይ እንደ ሙዚየም እና ቤተ መንግስት የአፄ ዮሐንስ ሆኖ ነው የሚያገለግለው አሁን የምናየው ማለት ነው። ስለዚህ ይሄ እዚህ ጋር የምናየው የግብር አዳራሽ ይባላል። አዳራሹ ግብር ሲበላበት ሲጠጣበት የነበረ አንዳንድ ወሳኝ የሆኑ ስብሰባዎች የሚሰበሰቡበትም ጭምር ይሆናል። ግብር አዳራሹ ላይ በምሰሶዎቹ ለሶስት ተከፍሏል። አራተኛው ደግሞ የራሱ የሆነ ክፍል ያለው ይሆናል። ስለዚህ እዚህ ጋር የተለያዩ ሰዎች በየስልጣን ሹመታቸው ምናልባት የጦር መሪዎች ሊሆኑ ይችላሉ፣ የሃይማኖት መሪዎች ይሆናሉ፣ ወይም ደግሞ መኳንንትና መሳፍንት ዝምድና የሌላቸው እዚህ ትልቁ አዳራሽ ላይ ይስተናገዳሉ። ሁለተኛው ክፍል ላይ ደግሞ ዝምድና ያላቸው ወይም ደግሞ ሮያል ፋሚሊስ የሚባሉ የሚስተናገዱበት ክፍል ውስጥ ይሆናል። የአፄ ዮሐንስ ዝምድና ከአፄ ዮሐንስ ጋር የሚገናኙ በዝምድና የሚስተናገዱበት ክፍል ነው ያለን። ስለዚህ የንግስተ ሳባ አፈ ታሪክን የሚያወሳን ስላለ ታሪኩ ያው ሰፊ በተለያየ መንገድ ስለሚገለጽ ሁሉም የኢትዮጵያ ነገስታት ደግሞ የንጉስ ሶሎሞን ዘር ሐረግ አለባቸው የሚሉበት መንገድም ስላለ ለዚህ ነው እዚህ ጋር የተደረገው። ከዛሬ 50 ዓመት አካባቢ ተሰራ ይሆናል። ካባዎች አሉ፣ የጦርነት ጊዜ ዩኒፎርሞች አሉ። እንደነዚህ ነገሮች ያካተተ ይሆናል። እንዲሁም አንዳንድ የቤተ መንግስቱ እቃዎች ሲገለገሉባቸው የነበሩ በአፄ ዮሐንስ ጊዜ የምናያለን። ከተለያዩ የውጭ ሀገር መንግስታት በስጦታ የተላኩላቸው ያካትታሉ። ከእንግሊዟ ንግስት ቪክቶሪያ ጋር በጣም የቀረበ ዲፕሎማሲ ስለነበራቸው ብዙ እቃዎችን ልካለች ማለት ነው። እንዲሁም ውስጥ ላይ ገብተን የምናየው ሶፋ ከነ ጠረጴዛው እናያለን። ወይም ደግሞ ፍሬንች ስዊት አይነት ነው። ከፈረንሳይ መንግስት በስጦታ የተላከላቸው እንደሆነ ነው የሚነገረው። በተመሳሳይ ውስጥ ላይ ምንድነው ያካተት ነው የአፄ ዮሐንስ የዘር ሐረግን
ሁለት ልጆች ነበሯቸው። ራስ አርአያ ሥላሴ ፕላስ ደግሞ ራስ መንገሻ ዮሐንስ ወልደዋል። የነሱ የዘር ግንድን ያካተተ ከነካባዎቹ የምናየበት ሁኔታ አለ ማለት ነው። ስለዚህ ወደ ላይ ስንወጣ ደግሞ የዙፋን ችሎታቸውን እናያለን። የአፄ ዮሐንስ የዙፋን ችሎት ፍርድና ውሳኔ ሲወስንበት የነበረ የመጨረሻው የፍርድ ቤት ደረጃ ይሆናል ማለት ነው። ስለዚህ ምንድነው አፄ ዮሐንስ ንጉሠ ነገሥት ስለነበሩ ከስራቸው ሌሎች ነገስታት ነበሩ። ለሌሎቹ ከአቅማቸው በላይ የሆነ ነገር ወይም ኬዝ ማን ነው የሚያየው ማለት ነው? አፄ ዮሐንስ። አቤቱታ ሲሆን ደግሞ ወደዚህ መጥቶ አቤት የሚልበት ሁኔታም አለ ሰው ማለት ነው። በነገራችን ላይ ግብር ስርዓቱ ሁሉም ነገር የሚካሄደው ለተወሰኑ ሰዎች አይደለም፣ ለሁሉም ህዝብ ነው የሚጠራው። እዚህ ተጠርተው በየድሮሽኑ ይስተናገድ እንደነበረ ታሪኩ አለ ማለት ነው። በተመሳሳይ ወደ ላይ ወጥተን የአፄ ዮሐንስ ሁለት ቤተክርስቲያኖች የግላቸው ከቤተሰቦቻቸው ጋር የሚገለገሉባቸው ቤተክርስቲያኖች ነበሩ። የቅዱስ ገብርኤልና የቅዱስ ሚካኤል ታቦቶች የነበራቸው ማለት ነው። ስለዚህ ህንጻ ስናወራ ሁለተኛ ህንጻም አለው። ሁለተኛው ህንጻ ደግሞ መኖሪያ ቤታቸው ከትልቁ ቤተ መንግስት ፊት ለፊት ጋር የሚገኝ ሲሆን መኖሪያ ቤታቸው ነው። በሁለት አጥር ይከለል ነበር በወቅቱ። በመጀመሪያው እድሳት ላይ ነው የፈረሰው ነገራችን ላይ። ስለዚህ አፄ ዮሐንስ ሲገቡም ሲወጡም አይታዩም። የሚስጥር በርም ወደዚህ መግቢያ ስላላቸው እዚህ ሮያል ፋሚሊስ የሚስተናገዱበት ክፍል በዛ በኩል የሚገቡበት በር አለ፣ የሚስጥር በር ማለት ነው። ስለዚህ መኖሪያ ቤታቸው ምን ያካትታል? ኪችናቸውን፣ መኝታ ቤታቸውን እና ሳሎናቸው። ሁለት ክፍሎች ደግሞ እንደ ግምጃ ቤት አይነት ሲያገለግሉ የነበሩ ይሆናሉ። ከዚህ ትልቁ ህንጻ የረሳነው ነገር ቢኖር ጊዜያዊ እስር ቤቶችም አሉ። ማለት አንድ ሰው የሆነ ህግ ተላልፎ ሲገኝ እስኪጠራ ድረስ የሚቆይበት ማቆያ ክፍሎች ከላይ የተንጠለጠሉ ክፍሎችም አሉ። እንዲሁም መጀመሪያ ላይ ደግሞ ወደ ቤተ መንግስቱ የመግቢያ መንገድ ምንድነው ዋና በር አለ። የዛኔ ሲጠቀሙበት የነበረ ከላዩ ደግሞ የነጋሪት ክፍል አለ ማለት ነው። ስለዚህ ነጋሪቱ ሲጎሰብ ህዝቡ ተሰብስቦ የሚሰባበት እንትን አለ፣ ላንድስኬፕ ነገር አለ። እሱን ማየት ይቻላል። I'm fine, let's go.